ሰላም ሰላም ውድ የሲሲ ትምህርት ቤት ተማሪዎች እንዲሁም ደግሞ የስፖርት ክለብ ሜምበርስ፣ ይህ በስፖርት ክለብ እየተዘጋጀ የሚቀርብላችሁ ሳምንታዊ የሲሲ ፉትቦል ቶክ ፕሮግራማችን ነው ማለት ነው። በዚህ ፕሮግራም እንግዲህ የተለያዩ እንግዶችን የምንጋብዝበትና ስለነበሩ ጨዋታዎች ሪቪው የምንሰጥበት እንዲሁም ደግሞ ፊቸር ፕሪዲክሽኖችን በቃ እንዳጠቃላይ የምናወራበት ፕሮግራም ነው ማለት ነው። እንግዲህ ዛሬ የስፖርት ክለብ ፕሬዚዳንት የሆነው ሳሙኤል ኤፍሬም እና እንዲሁም ደግሞ አፐር ቢዮዲ ዳዊት ከኛ ጋር ይገኛል ማለት ነው። ከነሱ ጋር ስለ ግሩፕ ስቴጁ የነበረውን ሁኔታ የምናወራ ይሆናል ማለት ነው። ስለዚህ እንግዲህ ራሳችሁን ከማስተዋወቅ ብትጀምሩልን። ስሜ ዳዊት ፋሲል ይባላል። የፕሮጀክት ቲም ሜምበር እና የቱርናመንት ማኔጅመንት ቲም ሜምበር ነኝ። እኔ ስሜ ሳሙኤል ኤፍሬም ይባላል። የስፖርት ክለብ ፕሬዚደንት ነኝ። እርሶ አንተ ነው እርሶ? እሺ አንተ እንበልና ያው እንደ ጓደኛ የምንጀምረው በአጠቃላይ ስለ ቱርናመንቱ ግሩፕ ስቴጅ ተጠናቋልና ከብዙ ጨዋታዎች በኋላ እንዴት ነበር ለእናንተ፣ እንዴት አያችሁ ግሩፕ ስቴጅ ከሚሉ ጥያቄዎች ነው። ግሩፕ ስቴጁ በጣም ከሚባለው በላይ አጓጊ የነበረ እና በብዙ ድራማዎች የተሞላ ግሩፕ ስቴጅ ነበረ እና ግሩፕ ስቴጅ እንኳን እስከማይመስል ድረስ በጣም ብዙ ፉክክሮች ያየንበት፣ ቲሞች በጣም ራሳቸውን አጠናክረው የመጡበትና ምናልባት የተወሰኑ ቲሞች በጣም ድንቅ ብቃት ላይ መገኘታቸው ነው እንጂ ኦልሞስት በእኔ እይታ ሁሉም ተመሳሳይ ሌቭል ላይ መሆኑን፣ ድሮ ጠንካራ የነበሩ ቲሞች የተወሰኑ ቲሞች አንዳንድ አቋማቸው ቀንሷል። ድሮ ደግሞ ጥሩ ያልነበሩ ብዙ ቲሞች ራሳቸውን አሻሽሎ የቀረቡበት ከ9ኛ ክፍሎች ያልተጠበቀ ፉክክር ያየንበት፣ 9ኛ ክፍሎች እንደ አዲስ ገቢ ብዙ ከነሱ አይጠበቅም ነበር፣ ግን 9ኛ ክፍል ኳርተር ፋይናል ሁሉ ሊገባ የቻለበት ቱርናመንት ነበረና በጣም ፉክክር የሞላበት በጣም አሪፍ ነበር ማለት ይችላል። እሺ እንግዲህ የትኛው ቲም በጣም አስገረመ እና ለምን? እኔ በጣም ያስደነቀኝ ቲም ከአምናው በጣም ኢምፕሩቭ ያደረጉት 11ሲ ናቸው። 11ሲ ካያቸው አምናም ካቻምናም ምንም ኮኦርዲኔትድ ሆነው እየጮቱ አልነበረም። ፎርሙላም አልነበራቸውም ሜዳ ላይ ዲፌንስም አታክም ጥሩ የሚባል አልነበረም። አሁን ግን በጣም ቢወድቁም ከግሩፕ ስቴጁ በጣም የሚገርም ፐርፎርማንስን ያሳዩን፣ የሚገርም ኢምፕሩቭመንት ሶስቱም ጨዋታዎች ላይ ኦልሞስት ማሸነፍ ነበረባቸው እስክትል ደረጃ ድረስ በጣም የሚገርም ፐርፎርማንስ አሳይተውናል እና ለእኔ 11ሲ ነው ስታንድ አውት ቲም ነው። በዚህ ግሩፕ ስቴጅ ላይ ያው በጣም ብዙ ጎበዝ ተጫዋቾች ነበሩ። ለመምረጥ በጣም ይከብዳል። እነ ያብስራ ቴምቢ ያለው አለ፣ እነ ቅዱስ፣ እነ ናሆም፣ እነ አብርሃም አሉ። በጣም አስደናቂ የሆነ ፐርፎርማንስ ያሳዩን ተጫዋቾች። ግን ለእኔ የምለው ቢሃይንድ ዘ ሲንስ ሆኖ በቃ ጌሙን ኮንትሮል እያደረገ ነበሩ። የቲሙ ኤንጂን የሆነ የነበረው አብደላ ነው ከ12ሲ። አብደላን በተለይ ከ11 ጋር በነበረው ጨዋታ ላይ በደንብ አጉልቶ ሲጫወት አይተነዋል። ማኖ ዘማችም ሆኖ ተመርጦ ነበረ። አብደላ ፕሌይሜክ ያደርጋል፣ ዲፌንድ ያደርጋል፣ አታክ ያደርጋል፣ ያገባል፣ አሲስት ያደርጋል እና በቃ የቲሙ ኦልሞስት the main part of the team the heart beat of the team ማለት እንችላለን። ስራው ብዙም ባይታይም ብዙ ሰው የሚያየው አጥቂ ጎል ምናምን ነው ግን እና ደግሞ በረኛ ሴቭ ምናምን ስለሆነ ግን የእሱ ስራ ግን ማይካድ ነው የ12ሲ ውስጥ እና ኦልሞስት 12ሲ ያለበት ደረጃ የደረሰው በሱ ነው ልል ይችላል። አዎ እንግዲህ እንደሚታወቀው 12ሲ በጣም ድንቅ ተጫዋቾች ያሉበት ክፍል ነው። እና አብደላንም እንዳልከው እና አብርሃምንም ማንሳት ይቻላል። ተከላካይ ፓርታቸውን እና ስቲፋኖስንም ማንሳት ይቻላል። ብዙ ተጫዋቾችን ማንሳት ይቻላል። እንግዲህ አብደላ በግሩፕ ስቴጁ ራሱ 3 ጎሎች አሉት። እንዲሁም ደግሞ አንድ ማን ኦፍ ዘ ማች ተብሏል እና በጣም ድንቅ ብቃት እያሳየን ከሚገኝ ተጫዋች ነው። እኔም እስማማበታለሁ ብዬ አስባለሁ። እንግዲህ ይህንን ካልን ከዳዊት ጋር ሳሚስ ለአንተ ማን ነው ምርጡ ተጫዋች እስካሁን ድረስ? ያው በአሁኑ ቱርናመንት ብዙ ቲሞች ተጠናክረው መጥተዋል። 10ኞችም አሪፍ ነው፣ 9ኞችም ጥሩ ነው። 11ኛ ክፍል ከዛ እንደማይሆን በእኔ እይታ ሶስቱም 11ኛ ክፍሎች የሚጠበቅባቸውን ያህል አላሳዩም። 11ሲ መሻሻል ቢኖርም ግን እና ለእኔ ምርጡ ቡድን 12ሲ ነው። 12ሲ አምና ፋይናሊስት ነበሩ እና አምና የነበረባቸውን ክፍተት በአብዛኛው በጣም ቀርፈው የአሰላለፍም ለውጥ አድርገው ነው በዚህ ቱርናመንት የመጡት እና እስካሁን በ3 ግሩፕ ስቴጅ ማች
70 ምናምን ጎል ተቆጥሯል። ቁጥሩን እርግጠኛ አይደለሁም፣ ግን ከዛ ውስጥ አንድም ጎል ያልገባበት ብቸኛው ቲም 12 ነው። ጠንካራ መከላከል፣ ጠንካራ ማጥቃት 4-0፣ 5-0 እና 6-0 አሸንፈዋል ማቾቻቸውን እና ለእኔ 12 በጣም ጠንካራውና ለዋንጫውም እንደ ፍሮንት ራነር ብዬ የምጠቅሰው 12 ነው። 12 አሪፍ ነው፣ ግን 12 ኢዝ ዘ ቤስት በዚህ እስካሁን በግሩፕ ስቴጅ። እሺ ከ12 ማን ነው አውትስታንድ የሚያደርገው ተጫዋች ወይም ለአንተ በጣም አሪፍ ተጫዋች ነው የምትለው? ከዴቭ ጋር አብዛኛው ይስማማል። አብደላ በጣም ቲሙን ኬሪ አድርጓል ከጀርባ፣ ግን ጎል ኮንትሪቢዩሽን ስናይ 5 ጎልና 5 አሲስት ያለው ተጫዋች አለ። እሱም አብርሃም ነው። አብርሃም አምናም ታስታውሱ ከሆነ ተከላካይ ነበር። ዘንድሮ ግን ወደ አታክ መጥቶ ቡድኑን እያገዘ ያለበት መንገድ እጅግ በጣም የሚደነቅ ነው እና ለእኔ ቤስት ፕሌየር እስካሁን ድረስ ለግሩፕ ስቴጁ አብርሃም ነው። ቁጥሮችም ይናገራሉ። 5 ጎል 5 አሲስት በ3 ጨዋታ በጣም የሚደነቅ ነው። ለእኔ አብርሃም ቤስት ፕሌየር ነው። እሺ እዚሁ ከቶርናመንቱ ሀሳብ ከመውጣታችን በፊት ግን አንድ ጥያቄ ልጠይቃችሁ ፈለግኩ። የፍጻሜ ተፋላሚዎች ግምትን ነው የዋንጫ አሸናፊነት ከባድ ነው፣ ግን ያው ካየነው ፉክክር አንጻር በሚገርም ሁኔታ የዚህኛው ቶርናመንት ለየት የሚያደርገው ከየክፍል ከየባቹ 2-2 ቡድን ያለፈው አስገራሚ ነው። ያው መሀል ላይ የተለያዩ ፋክተሮች ቢኖሩትም ከየባቹ 2-2 ነው። ለመገመት ራሱ የሚከብድ አይነት ነው። ማን ከማን እንደሚደርሰው ራሱ አልታወቅም በአሁኑ ሰዓት። ስለዚህ እስቲ የፋይናል ግምታችሁ የመጨረሻው ጌም የፍጻሜ ተፋላሚ ማን ከማን ይሆናል? ማንስ ዋንጫውን ያነሳል? በጣም ከባድ ጥያቄ ነው። ይህን ያልኩበት ምክንያት እኔ በዚህ ቶርናመንት 12 ቲም አይተናል። ከ12ቱ ቲሞች ውስጥ 10ሩ ቲሞች ተመሳሳይ ሌቭል ላይ ናቸው ብዬ ነው ማስበው። ማለት 4 ቲም ወድቋል ኦልሬዲ። ቶፕ 4 አለ፣ በተን 4 አለ። ግን ለእኔ ከ10ሩም ቲሞች ብዙም የተራራቀ ሌቭል ላይ ናቸው ብዬ አላስብም። ድሮ ዝቅተኛ ደረጃ ላይ ናቸው ብለን የምናስባቸው እነ ቴንኤ እነ ቴንሲ በጣም አሪፍ ሆነው መጥተዋል፣ እያሻሻሉ መጥተዋል። ድሮ ደግሞ አሪፍ የነበሩ እንደ 11 ቢ ያሉት ቡድኖች ደግሞ አቋማቸው እየወረደ 11ም ካምነው እና ከሚጠበቀው እንደ 11ኛ ክፍል ከመሆኑ የሚጠበቀውም ትንሽ ወረድ ያለ አቋም ነው ያሳዩትና ሁሉም ቡድን በተመሳሳይ ሌቭል ላይ ያለው ከሁለት ቲሞች በስተቀር እነዛም ሁለት ቲሞች 12 እና 12 ናቸው። በመንገድ በመሀል እስካልተገናኙ ድረስ ኳርተር ፋይናል ላይ ይገናኙ፣ ሴሚ ፋይናል ላይ እስካልተገናኙ ድረስ አሁንም ያምነውን የፍጻሜ ጨዋታ ዘንድሮ በተለየ መልኩ 12 ከ12 የምናይ ይመስለኛል። እንግዲህ የኔ የግል የዋንጫው አሸናፊ ይከብዳል። የዋንጫው አሸናፊ ማወቅ ሁለቱም ላይ ደርሱም ይችላሉ፣ ግን ትልቅ ቻንስ ያላቸው እስካሁን ባሳዩን በሶስት ጨዋታ 12 እና 12 የፍጻሜ ተፋላሚ እንደሆኑ ካልተገናኙ 12 እንደው እንበልና ተገናኙ እንበል 12 ከ12 ማን የሚያሸንፍ ይመስላል? በጣም ከባድ ነው። እንዲህ ነው ብሎ ለመናገር ይከብዳል። ሁለቱም ቲሞች ከሌላው ቲም የሚለዩት ጨዋታ ከመግባታቸው በፊት በደንብ አጥንተው ነው እንጂ ዝም ብለው አይደለም የሚጫወቱት። ከፕሪቪየስ ስህተታቸውን በደንብ አረመው በጣም ታክቲካሊ የሆነ ጨዋታ ነው የሚጫወቱት። በዛ ጨዋታ በታክቲካሊ የበለጠው ቡድን የተለየ በተሻለ መልኩ ጨዋታውን የተረዳው ቡድን ያሸንፋል። እንዲህ ነው እንጂ ሌላ ምን ልላል? እሺ ለዴቪስ ላንተ? እሺ ኦልሞስት ሙሉ በሙሉ ሳሚ ከተናገረው ጋር እስማማለሁ። አሁን 8 ቲም አልፏል ወደ ኳርተር ፋይናል እና ከነዚህ 8 ቲም እውነት ለመናገር የትኛውም ሊበላ ይችላል። ግን በፕሮባቢሊቲ ከሄድን እና በአቋምም ከሄድን ፋይናሉ ያው ሴሚ ፋይናል ካልተገናኙ 12 ከ12 ነው የሚሆነው ብዬ ነው የምገምተው። ግን ሴሚ ፋይናል ከተገናኙ ግን ከሳሚ ለየት ላድርገውና ግምቴን 12 ከ11 የሚሆን ይመስለኛል ፋይናሉ እና ለመጀመሪያው ፋይናል ግምቴ አሸናፊ የሚሆነው በጣም ከባድ ጨዋታ ነው። 12 ከ12 ኦልሞስት ለመገመት የሚከብድ ነው። በቃ ምንም በየትኛውም ሳይድ ሊሆን ይችላል። አይ ዶንት ኖ ፀሐይ ወጣችበት በቃ የዛን ቀን ለአንዱ ብቻ ከተሳካለት ነው እንጂ ሁለቱም ማሸነፍ ይችላሉ። ግን እኔ የምለው ባሳዩት አቋም 12 የሚበላው ይመስለኛል። በሁለተኛው ፋይናል ደግሞ 12 ከ11 ያልኩት አይደለ? እስቲ እሱን እንኳን ይቅርብኝ። ግን እንደዛ ከተገናኙም ከባድ ጨዋታ የሚሆን ይመስለኛል። ከመጀመሪያው ጨዋታ የሚለይ የተለየ የሚሆን ይመስለኛል። ግን አሁንም በሁለቱም ቢሆንም ፕሮባቢሊቲው የምሰጠው 100% ባይሆንም ፕሮባቢሊቲው የምሰጠው ለ12 ነው።
ያው ሁለታችሁ ደግሞ ሁለታችሁ ልጆች ወደ መቋት ስቴጅ አይደል? ስለዚህ ያው ዳዊት እናውቀዋለን ያን ሚና በ11 ላይ ካፕቴን እና ከዛም በላይ ብዙ የሚሰጠው አለ። ሳሚ እናውቀዋለን ካፕቴንነት ባይሆን ከካፕቴን በላይ ብዙ አገልግሎት ይሰጣል እና ለወደናችሁ እስኪ ቡድናችሁ እስከምን ደረጃ ያስባል? እስከምን ድረስ ታዩት? እንደ 11 ቢ ይሄ ቶርናመንት በጣም ጥሩ አልነበረም። 11 ቢ ማለፍ ሁሉ አልነበረበትም የሚል የብዙ ሰው እንደዚህ አይነት ሀሳቦች አይቻለሁ። ግን ያው 11 ቢ ይሄ ቶርናመንት አሪፍ ባይሆንም ከ11 ቢ በላይ ደግሞ አሪፍ ያልተጫወቱ ቡድኖች ስላሉ ተንጠልጥሎም ቢሆን 11 ቢ አልፏል እና 11 ቢ አሁን በዚህ በሶስቱ ጨዋታዎች አምና ካሳየው አቋም ያነሰ ነው ያሳየው። ይህም የሆነበት ምክንያት ብዬ ማስበው እንደ አምናው ኳስ ሁሉንም ጨዋታ መጫወት ሳይንቁ ጠዋትም ቁርስ ሰዓትም እንዲመጫወትና ትንሽ የፕራክቲስ ጉድለት ነው ያለው እና እንግዲህ 11 ቢ በቀጣይ ያንን አሻሽሎ የሚመጣ ከሆነ የተሻለ ነገር ሊያሳይ ይችላል። ካልሆነ ግን ከተሸነፈም ያው እሺ። ከስፖርት ክለብ ከመወከላችሁ በተጨማሪ የሁለታችሁን ቡድኖች ወደ ኖክአውት ስቴጅ አልፈዋል፣ ወደ ጥሎ ማለፍ አልፈዋል እና እስቲ በጥሎ ማለፉ ላይ ምን ያክል ለመጓዝ አቅደዋል? ምን የቡድናችሁን እንዴት ለማሻሻል አቅዳችኋል? ያው ሁለታችሁም ዳዊትም እናውቃለን ካፒቴን ነህ፣ በቡድንህ ላይ እንደዛው ያለ ተጽዕኖ እናውቀዋለን። ሳሚም ከካፒቴንነትም ባለፈ ያለ ተጽዕኖ እናውቀዋለን። በመሀል ሜዳው ላይ የተለያዩ ቦታዎች ላይ በመገኘት የምታደርገውን ለቡድንህ እናውቃለን እና እስቲ ቡድናችሁ እንዴት አቅዷል? ምን ታስባላችሁ ስለ ኖክአውት ስቴጁ ክለባችሁን ወክላችሁ? 11 ቢን ወክዬ ለመናገር ያህል 11 ቢ ያው አምና እንደምታውቁት የመጀመሪያውን ጨዋታ 5-0፣ ሁለተኛውን ጨዋታ ከአሁኖቹ 12ዎች ጋር 4-2 እና ሶስተኛውን ጨዋታ በመጨረሻ ሰዓት በገባ ጎል ከአምናዎቹ ሲኒየሮች ጋር አቻ ተለያይቶ በ4 ነጥብ የሌሎቹ ቲሞች ውጤት ሳይጠብቅ ነበር ያለፈው 10ኛ ቴምቢ እያለ እና አሁን 11 ቢ ሆኖ ደግሞ የተሻለ ነገር ይጠበቅ ነበር። ግን አንፎርቹኔትሊ የተሻለ ነገር ማሳየት አልቻለም። 3 ከባባድ ጨዋታዎች አድርጎ የሌሎችንም ቲሞች ውጤት ጠብቆ ነው ያለፈው። ይሄ ሲታይ 11 ቢ አነስ ያለ ግምት ሊሰጠው ይችላል። ይሄ ሁላችንም እኛም እንቀበለዋለን። ለቀጣይ ግን እስካሁን ድረስ የታዩት ዋናው ችግር ተብሎ የሚታሰበው 11 ቢ ላይ እንደ ድሮ ገብቶ አለመጫወት፣ ፕራክቲስ አለማድረግ እና ነገሮችን በሀሳብ ብቻ የመጨረስ ነገር ነው። ትንሽ ፕራክቲስ ይጠይቃል። ኳርተር ፋይናል ሰከንድ ሴሚስተር እንደመሆኑ የተወሰነ ፕራክቲስ አድርገን እንደ ቲም የምንመጣ ከሆነ የተሻለ ነገር እናሳይ እንችላለን። ካልሆነም ደግሞ እንግዲህ ምን መቀበል ነው። አንዳንዴ 1 2 3 ጨዋታ የሆነ ነገር ይነግርሃል። ከዛም በኋላ አለፍክ፣ አሪፍ ነው። አልፈህም ግን ደግሞ ተበልጠ ከተሸነፍክ ዜን ውጤቱን ተቀብለክ ትቀጥላለህ ማለት ነው። በተቻለ መጠን ለማለፍ ሴሚፋይናል ለመሄድ ነው አሁን የዋናው ፎከሱ ኳርተር ፋይናል ላይ ነው። ያ ጨዋታ ግን ካልተሳካ ግን እንደማይሆን ተረድቶ ወደ ሌሎች ነገሮች ማተኮር ነው። እሺ ቅድም ሳሚ ከተናገረው ጋም ጨምሬ ልናገር። በዚህ አመት ከኢለቨንዞች የሚጠበቅ አቋም በፍጹም አላየንም። ከሶስቱም ኢለቨንዝ እንደውም ቅድም 11 ሲ ያልኩበት ሪዝን የነሱ ፐርፎርማንስ ከሁለቱም ከ11ም ከ11 ቢም የተሻለ ነበረ እና ያሳዩትም የሚገርም ጨዋታ ነበረ። ግን ከ11 ኤ በተለይ ጭራሽ የጠበቅ ነው እኛ ራሳቸው የጠበቅ ነው ደጋፊ ከሚጠብቀውም ያለ ፐርፎርማንስ አላሳየንም። ይህም የሆነበት ሪዝን ያው አምና ትዝ ካላችሁ የመጀመሪያ ጨዋታችንን ጥሩ ተጫውተን 2-0 ተሸንፈን ነበር። ሁለተኛ ጨዋታ 8-0 አሸንፈን፣ ሶስተኛው ላይ አሁን ከ12 ሲ ጋም 2-1 ተሸንፈን ነበረ። ከዛ ኖክአውት ራውንዱ እንደውም ይሻል ነበር ለኛ ከግሩፕ ስቴጅ ይልቅ። በዚህኛው ግሩፕ ስቴጅ ቀድመን በሁለቱ ጨዋታዎቻችን በጣም ከባድ ባይባሉም ግን ከአሪፍ ተጋጣሚ ጋር ሁለቱን ማሸንፈን አረጋግጠን ነበረ። ሶስተኛ ጨዋታ ላይ ደክመን ነበር። ብቻ ምን ማለት ፈልጋለሁ ከ11 በፍጹም የሚጠበቀውን ነገር አላየንም። እኛ ከአምና አሻሽለን አምና ሴሚፋይናል ነበር የሸነፍነው። ከአምና አሻሽለን በዚህ አመት ገፋ ለማለት ነበረ ያሰብነው። ግን እሱ ነገር አሁን በፐርፎርማንሳችን ባሳየነው ትንሽ እኛም ዝቅ ያለ ግምት ነው የሚሰጠን። ስለዚህ ለእኛ አሁን ሀሳባችን ምንድን ነው? ሳሚ እንዳለው በቃ ኳርተር ፋይናል ነው። ኳርተር ፋይናል አሸንፈን ከዛ በኋላ ሴሚ ፋይናል ማሰብ ነው። ከዛ በኋላ ምን እንደሚፈጠርም አናቅም። ስለዚህ እንደሱ ነው የኛም ሀሳብ የሚሆነው ማለት ነው። እሺ ሌላው ደግሞ እንግዲህ በግሩፕ ስቴጁ ላይ
ማትረሱት ገጠመኝ ወይም ደግሞ አስቂኝም ሊሆን ይችላል ወይም ደግሞ አስተማሪም ሊሆን ይችላል ገጠመኞች? እሺ የማድረሰው ገጠመኝ ናይምቢ ከቴንስ የተጫወቱ ጊዜ አልመጣውም ነበር እና ጨዋታውም ሪከርድ አልተደረገም ነበር። ግን ናይምቢ ፔናልቲ ፍጹም ቅጣት የምታገኘበት ሁኔታ ነበር እና በዛ ሞመንት ላይ የቴንሲ ግብ ጠባቂ የሰራው ስራ 10 ጊዜ ይሆናል ያየሁት። በጣም ነበር የፈተና ጊዜ ነበረ። እያጠናውም በመሀል በጣም ነው ያዝናናኝና ያ በጣም የማድረሰው ገጠመኝ። የእኔ ገጠመኝ የሆነው በዚህ ግሩፕ ስቴጅ ላይ 11A ከቴኔ ባደረገው ጨዋታ ላይ ዮሐናንና በአምላክ ሲጣሉ የተነጋገሩት ትንሽ ያው ለእነሱም ያናደበ ግን አስቂኝ ንግግር ነው። ኳስ ተጫወት ነበር ያለው ዮሐናን በአምላክ ምን አገባን ያለው እና ይሄ ነው። እሺ እንግዲህ ተመልካቾቻችን ምርጫ መሰረት እንግዲህ በጣም የምትወዱት የወደዳችሁት ጨዋታ ተብሎ ተፖስቶ ነበርና የመጀመሪያው ከ12A ከቴምቢ ጋር የተደረገው ጨዋታ ነበርና ያልተጠበቀ ጨዋታ ተብሏል። እንግዲህ ስለዚህ ጨዋታ አጠቃላይ ነገር ምን ትለናል? 12A ከቴምቢ የመጀመሪያው የመጨረሻ ጨዋታ ነበረ እና ከመጀመሪያውም እኔ አሪፍ ጨዋታ እንደሚሆን ጠብቄ ነበር። ቴምቢ ማምና ካሳዩትን ፐርፎርማንስ አንጻር ኳስም ይዘው የሚጫወቱ ልጆች ስላሉ 12Aም ኳስ ይዞ ይጫወታል። ስለዚህ በቃ አሪፍ ጨዋታ ብዙም ዶሚኔት ያደርጋሉ ተብሎ አልተጠበቀም ነበር 12A እና በጨዋታው ግን በጣም ቴምቢ ቀድሞም ጎል አስቆጠረ። 3 ጊዜ በጣም ጎል አስቆጠረ። ጨዋታው በጣም አጓጊ ያደረገው ቴምቢ አስቆጠረ፣ 12A አስቆጠረ። ከዛ ቴምቢ አስቆጠረ 2-1፣ 12A አስቆጠረ 2-2። 12A ድጋሚ አስቆጠረ 3-2፣ ቴምቢ አስቆጠረ 3-3። ከዛ በኋላ በመጨረሻ 2 ደቂቃ ወይም 1 ደቂቃ ውስጥ 2 ጎል 12A አግብቶ ነው ያሸነፉት እና ይሄ በቃ አፍተር ኤቭሪ አዘር ጎል የጨዋታ ውጤት የተቀያየረ ነበር። የደጋፊውን ድባብ እንደዛው በጣም ትልቅ ፉክክር የታየበት ጨዋታ ነበር እና ያ ጨዋታ በጣም አጓጊ ጨዋታና በጣም ምርጡ ጨዋታ ለኔ እሱ ነው። ግን እዛ ጨዋታ ላይ 12A ያው እዚህ ጋር ከ12Aም ጋር ተጫዋች እንደመሰለማቅ 2 ጊዜም የኛ ቲም ስለተጫወተ 12A በዛ ፐርፎርማንስ ላይ በአሪፍ ብቃታቸው ላይ አልነበሩም። የቴምቢ ምንም ብቃት ለማሳነስ አይደለም፣ ቴምቢም በጣም አሪፍ ሞክረዋል። ግን 12A ያኔ እንደ ቀድመው እንደነበሩት በጣም የሚያስፈራውን የፊት መስመራቸውን በዛ ጨዋታ ላይ አላየንም ነበረ። ቴምቢም ከመከላከል ይልቅ ለማጥቃት የሄደበት መንገድ ጎሎችን እንዲያስቆጥርና ጨዋታው በፉክክር የተሞላበት እንዲሆን አድርጓል እና በዛ ጨዋታ ላይ ቴምቢ በልጦ ነበር ማለት ይቻላል። 12Aም እንደተናገሩት ወርስ ፐርፎርማንሳቸው ነበረ። ቴምቢ ጨዋታውን ለመቆጣጠር ሞክሯል። ግን 12A ኤክስፒሪየንስ ምን ያህል ማተር እንደሚያደርግ በጨዋታው መጨረሻ ሞመንት ላይ አሳይተዋል። እየተመሩ ጎል እየገባባቸው ደጋፊው ደግሞ ይታወቃል እዚህ ትምህርት ቤት ለ12A መብላት ማየት ሰልችቶታል። ይህንንም ቶርናመንት አንድም አጓጊ ያደረገው ከ12A ውጭ ሌላ ሻምፒዮን ያይሆን ትምህርት ቤቱ የሚል ነገር አለ እና ቴምቢ በመጀመሪያ ጨዋታው እነሱ መፈተናቸው በጣም ብዙ ፕሬዠር ነበረው። ግን በጣም ረጋ ብለው ነበር ሲጮቱ የነበረው። ቴምቢ በጣም ተከታታይ ጎል እያገባ ነበር፣ እነሱ መልሰው ያገባሉ እና ቴምቢ አሪፍ ጎሎችን አግብቶ ጨዋታው መቆጣጠር ቢችልም ግን 12A ኤክስፒሪየንሳቸው እና ከዚህ በፊት ዋንጫም ተጫውተው ማወቃቸውና የትልልቅ ጨዋታ ድባብ ስለሚያውቁት ያንን ማኔጅ አድርገው ቴምቢ ደግሞ መጨረሻ ላይ ትንሽ የልምድ ማጣት ዋጋ አስከፍሏቸው 5-3 ጨዋታው ተጠናቋል እና ይሄ ለእኔ በጣም አሪፍ ከግሩፕ ስቴጅ ማች ውስጥ በጣም አሪፉ ማች ቴምቢ ከ12A ነው ማለት ነው። አዎ እንግዲህ ስለ 12A ካነሳ እንግዲህ 12A ለተከታታይ 4 ጊዜያት ዋንጫውን አንስቷል እና እስቲ አሁንስ 5ኛውን ለማድረግ እያሰቡ ነው እና ያደርጉታል ወይ? ላይክ እዚህ ጋር ሎጂካሊ እንዳያደርጉት ሊያደርግ የሚችለው ቲም ቅድም እንደተናገርኩት 12C ብቻ ነው። ሌላው ደግሞ ሌሎቹ ቲሞች በ12A አቅም ደረጃ ናቸው ብዬ አላስብም። ከ11ኞችም ከ10ዎችም ቢሆን በአቅማቸው 12A ላይ ይደርሳል ብዬ አላስብም። ፖቴንሻሊ ቻንስ ያለው 12C ነው። ስለዚህ ታክቲካሊ ከበለጧቸው ከነሱ በላይ ጨዋታውን እንዴት መቆጣጠር እንዳለባቸውና እንዴት ማሸነፍ እንዳለባቸው ከተረዱ 12C ሊያስቆማቸው ይችላል። ከዛ ውጪ ግን ሊያስቆማቸው ይችላል። እንግዲህ እሺ ዳዊትስ ስለዚህ ጨዋታ ምን ስላለ እንግዲህ 12 እንዳጠቃላይ ስለ ጨዋታውና 12A ደግሞ 5ኛውን ያነሳሉ 5ኛውን ዋንጫ ያነሳሉ የሚለውን ነገር ብትነግር።
እሺ ያው ከቱርናመንቱ ከመጀመሩ በፊት እኔ በቃ ስጠብቀው የነበረው ጨዋታ 12 ከቴምቢ እና አንድ ሌላ 2-3 ጨዋታ ነበረ። ግን በሚገርም ሁኔታ ሁሉም ጨዋታ በጣም ተጠባቂ ባይባሉም ነበር፣ ግን በጣም ኢንቴንስ የሆኑ በጣም ፉክክር ያየንበት በጣም የሚገርም ጨዋታዎች እናያየ ነው። ኦልሞስት 17ቱም ጨዋታ ማለት ነው የግሩፕ ስቴጁ እና 12 ከቴምቢ ደግሞ በቃ አብዛኛው ሰው ያሰበው 12 ጭራሽ አንድ አመት ተጨማሪ ተጫውተዋል አንድ ላይ ጠንክረው ነው የመጡት። ስለዚህ በቃ ይሄን ጨዋታ ዶሚኔት ያደርጉታል። እኔ በተለይ ዶሚኔት ያደርጉታል ብዬ ነበር የጠበቅኩት፣ ግን ባልተጠበቀ ሁኔታ ቴምቢ ዋን ኦፍ ዘ ቤስት ፐርፎርማንስ ሲያየ ነው እዚህ ትልቁ ሜዳ ላይ አሳይተውን በጣም የሚገርም ተሸንፈው ቢሆንም የሚገርም ውጤት አምጥተዋል ብዬ አስባለሁ። ሶስቱ ተጫዋቾች በተለይ አቤኔዘር፣ ሙሴና የአብስራ በጣም አሪፍ ፐርፎርማንስ አሳይተው ነበረ። በተለይ የአብስራ ማን ኦፍ ዘ ማችም ተብሎ ነበር። ስለዚህ ይሄ ጨዋታ አይ ቲንክ ከግሩፕ ስቴጁ ኦብቪየስሊ ዘ ቤስት ጨዋታ ነውና ምናልባት 12 ከ12 ካልተገናኙ በስተቀር ከዚህ ጨዋታ የተሻለ ጨዋታ ምናይ አይመስለኝም። በጣም ኢንቴንስ እና በጣም ፉክክርም እንትን በሁለቱም ሳይድ የነበዛበት ጨዋታ ነበረ እና ደግሞ ስለ ሁለተኛው ጥያቄ 12 አምስተኛውን ዋንጫ ይበላል ወይ? ሳሚ ካለው ጋር እስማማለሁ። ምናልባት 12 ሊያስቆሙ የሚችለው ቲም በአሁን ደረጃ በዚህ አቅም 12 ነው። 12 ምን ያህል እንደተሻሻሉ ካምና አይተናቸዋል፣ አታክም ዲፌንስም ላይ እና ቱ ቢ ኦነስት ከተገናኙ የሚያስቆማቸው ይመስለኛል። ግን ሳሚ እንዳለው ታክቲካሊ በደንብ እንትን ማለት አለባቸው እና ስህተት አቮይድ ማድረግ አለባቸው። ምክንያቱም 12 ካያቸው አንድ ስህተት ከሰራ ዜል ካፒታላይዝ መዘት እንትን ይሉና ያገቡታል። ስለዚህ እነሱን ነገሮች አቮይድ ካደረጉ 12 የማስቆም ቻንስ እንዳላቸው ብዬ አስባለሁ። እሺ እንግዲህ ሌላኛው ተጠባቂ የነበረውና በተመልካቾችም የተወደደው ጨዋታ የ11 ከ12 ጋር የተደረገው ጨዋታ ነው። እንደምናውቀው ሁለቱም ክለቦች ጥሩ የሚባል ቲም ያለው ክለብ እንደመሆኑ መጠን እና ተጠባቂ አድርጎት ነበረ። ግን ደግሞ እንግዲህ 11 የተጠበቀውን ፐርፎርማንስ ሳያሳይ ቀርቶ በሚያሳዝን ሁኔታ ተሸንፏል እና እንግዲህ ስለዚህ ጨዋታ ምን ትላላችሁ እስቲ? 12 ከ11 እኔ በበኩሌ በጣም የጠበቅኩት ጨዋታ ነበረ እና በተለይ አምናም ሁለቴ ተገናኝቷል። ሁለቱም ጨዋታ 2-1 ነው ያለቀው ሴሚፋይናሉ በተለይ እና 11 ለሪቬንጅ ይገባል ብዬም አስቤ ነበረና ግን የተፈጠረው ነገር 12 አስበውበትም ሊሆን ይችላል፣ አጋጣሚም ሊሆን ይችላል። በመጀመሪያዎቹ 10 ደቂቃዎች 15 ደቂቃዎች ጨዋታውን ገድለውት ነበረ። በመጀመሪያ 15 ደቂቃ ውስጥ 4 ጎል አስቆጥረው ነበረ። ያ ደግሞ ትንሽ 11 ላይ የፈጠረው ጫና ነበርና ፈርስት ሃፍ ላይ 11 ሙሉ ለሙሉ አሪፍ አልነበረም እና 12 4-0 እየመሩ ስለወጡ ሰከንድ ሃፍ ላይ ብዙም ጎል ለማግባት የሙከራም ነገር አልታየም ነበርና በ12 ዘንድ በጣም ሰከንድ ሃፉ 4 ጎል ስላገቡ ኦልሬዲ ብዙም ወደ ፊት የማጥቃት ነው ኦፌንሲቭ ለመጫወት አልሞከሩ። ግን 11 በጣም ሰከንድ ሃፍ ላይ በጣም ተሻሽለው መጥተው በጣም ኦፌንሲቭሊ ለመጫወት ሞክረው ነበርና ፊት ለፊት ላይ የነበረው ጨዋታ በጣም በአማንና በዳዊት መሀል ላይ የሚደረገው ጨዋታ ኃይላ አንድ ሁለቴ አንግሌ የገጨባቸው ሙከራ አለ፣ የግብ ጠባቂው ብቃት አለና 11 በጣም ኦፌንሲቭሊ ተሻሽሎ ነበር የቀረበው ሰከንድ ሃፍ ላይ። ግን 12 ደግሞ በጣም ተረጋግተው ውጤቱን አስጠብቀው መውጣት ችለዋል እና በመጀመሪያዎቹ ደቂቃዎች ጨዋታውን መግደል ራሱ ያለውንም አድቫንቴጅ ለሌላው ተመልካች ያሳየ ጨዋታ ነውና 11 ከ12 በደረገው ጨዋታ ላይ ያው በፍጹም ማንም እንደጠበቀው አልነበረም የሄደው ጨዋታው። ሳሚ እንዳለው በመጀመሪያው 15 ደቂቃ 4 ጎል አግብተው ኦልሞስት ጨዋታውን እንዳሸነፉ አረጋግጠው ነበረ። ያው ከ11 ሳይድ አንድ ተጫዋች ዳኒ ወጥቶብን ነበረ፣ ግን እኛ ማኔጅ እናደርገዋለን ብለን ነበረ። 12 ይህን ያህል ይሻሻሉ ብለን አልጠበቅንም ነበር ካምነው። ግን እንደ ደጋፊ ደግሞ ስናየው ይሄ ጨዋታ ኦልሞስት ከ12 ከቴምቢ በኋላ በጣም ተጠባቂ ጨዋታ ይሄ ነበረ። ከግሩፕ ስቴጁ ፈርስት ሃፍ ላይ ምንም ማሜም የተጫወተበት የነበረው ፖዚሽን ልክ አልነበረም። ብቻ በብዙ ፋክተሮች ምክንያት 4 ጎል ገብተው ጨዋታውን ኦልሞስት አልቆ ነበረ። ከዛ ሰከንድ ሃፍ ላይ ፖዚሽን ስዊች አድርገን መሆን ያለበት ፖዚሽን ማሜ ወደ ኋላ ነው ወደፊት ምናምን እያደረግን አማኑን ትንሽ ጠጋ ብቻ አድርገ ነው ማለት ነው ጨዋታውን ወደ ጨዋታው ተመልሰን ነበር። ፈርስት ሃፍ 11 አልነበረም። ሰከንድ ሃፍ ግን 11 ተመልሶ
12C ያላጠቃበትም ሪዝን ብለው እሱ ነው። 11 ኳስን በደንብ እየያዘበት ያስጨነቀው ስለነበረ 12C ማጥቃት ስላልቻለ አብደላ እንደውም ወደፊት እየሄደ ነበር ካያችሁት እያጠቃ ነበረ። ግን ማጥቃት ያልቻለው ጨዋታውን እያስጨነቅናቸው ነበረ እያጠቃን እና የኛ ትልቁ ድክመት ምለው ከጨዋታው ኦፍ ኮርስ ዲፌንሳችን ፈርስት ሃፍ በጣም እንደዚህ ባዶ ሆኖ አያውቅም። የ11 ዲፌንስ አይደለም 4 ጎል በአንድ ሃፍ በሙሉ ጨዋታ 3 ጎል ገብቶብን አያውቅም ነበር በትልቁ ሜዳ ላይ። ግን በጣም የደከመብን ነገር ብዬ ማስበው ፊኒሺንግ ክሊኒካል መሆን ነው። 12C በመጀመሪያ ባገኙት 6-7 ቻንስ 4 ጎል አግብተው ነበረ። እኛ ባገኘነው 9-10 ቻንስ ምንም ጎል ማግባት አልቻልንም ነበረ። ግን ይሄ ጨዋታ ከደጋፊ ፖይንት ኦፍ ቪው በጣም ተጠባቂ ነበረ፣ ግን እንደጠበቀው አልሆነም። ግን አሁንም ዘ ሰከንድ ቤስት ማች ተብሎ ቮት የደረገበት ሪዝን ምለው ወደ ሰከንድ ሃፍ አካባቢ ላይ በተለይ ትንሽ ጨዋታው ኢንተርቴኒንግ ነበር ለደጋፊዎች ኢንቴንሲቲው ስለጨመረ እናም የምለው ይሄንን ነው። እሺ አዎ እንግዲህ 11 ከ12C ጋር የነበረው ጨዋታ በጣም አስገራሚና ያልተጠበቀ ውጤት የተመዘገበበት ጨዋታ ነበረ። እንግዲህ ቅድም እንዳላችሁ 12C እስከ መጨረሻውም ሊሄድ የሚችል ቲም ነውና ነገር ግን 11ስ እስከ ድረስ እንጠብቀው። 11 ሴሚ ፋይናል የመድረስ ሰፊ ትልቅ ፕሮባቢሊቲ አለው። በተንፎሮቹንም ስናይ ጠንከር የሚሉ ቲሞች ከላይ ነው ያሉት። ስለዚህ ሴሚ ፋይናል ሊደርስ ይችላል። ሴሚ ፋይናል ላይ እንግዲህ ከ12 ወይም ከ12C ይጫወታል። ፕሮባቢሊቲው ለ12 ወይም ለ12C ነው። ግን ሴሚ ፋይናል ድረስ እንደሚደርስ እኔ በኩሌ ያንን ጋራንቲድ ነው ብዬ አስባለሁ። ያው ሳሚ ኦልሞስት እንዳለው ነው። ሴሚ ፋይናል መድረስ ቻንሱ 11 ኦልሞስት ትንሽ ሃይ ነው። ኳስ ነው የሚፈጠረው አይታወቅም፣ ግን ሴሚ ፋይናል ይደርሳል ብዬ አስባለሁ። ሴሚ ፋይናል ላይ ወይ ከ12 ወይ ከ12C ወይ ከቴምቢ ነው የሚደርሰው። እሱም ሶስቱም ጨዋታ ከባድ ነው ለ11። እስቲ ከዛ በኋላ ምን እንደሚሆን እናየዋለን። አንድ ላይ 11 ያው እስከ ሴሚ ፋይናል ሊደርስ የሚችልበት ፕሮባቢሊቲ ሰፊ ነው። ግን ይህ ቶርናመንት ደግሞ የፕሪዲክሽናችንን በሙሉ በቃ ትክክል እንዳልሆነ ያሳየን ጨዋታ ነው። ቴንሲ ከ11B 11B ራሱ ከ12 ቴምቢ ከ12 11 ከቴምቢ ከ12 ያው 11 ከ12C በቃ ሁሉም ጨዋታዎች ፕሪዲክተብል አይደሉም። 9B ከ10C 9ኛ ክፍሎች የመጀመሪያ 3 ጎል አግብተው 3 ፖይንት ያገኙበት ጨዋታ እና ይህ ቶርናመንት እንዲህ ነው ብለን በጣም ብዙ ፕሪዲክት አድርገን ማች ላይ ግን ጨዋታ ላይ የሚታየው ነገር በጣም የተለየ ነገር ነው እና ፕሪዲክተብል እንደማይሆን እጠብቃለሁ። አሁንም ቢሆን ደግሞ ሞር ለደጋፊዎች ደግሞ አዝናኝ ይሆናል እና 11 ዋንጫውንም ሊበለው ይችላል። ግን እንዲሁ ሴሚ ፋይናል ሊደርስ ይችላል እንጂ ከዛም በላይ ሊጓዝ ይችላል። ምክንያቱም ይህ ቶርናመንት ቶታሊ አንፕሪዲክተብል ነው። ያ ለሁለታችሁ በቶርናመንት ዙሪያ የኔ የመጨረሻ ጥያቄ አንዳንድ ጥያቄ አለኝና ከስፖርት ክለብ ፕሬዚዳንት ከሳሚ ሲጀምር እስቲ የስፖርት ክለብ እስካሁን የሰራቸውን ያው ምናየው ነው ተሸልሟል፣ ሽልማትም ብዙ ነገር አይተናልና እስቲ ከዚህ በኋላ ደግሞ ያሉትን እቅዶች በጨረፍታ ከላይ ብትነግረን ደስ ይለናል። ለወደፊት በጉጉት እንጠብቅ። ያው ስፖርት ክለብ አንተ እንዳልከው በዚህ ዓመት በጣም ተጠናክሮ ነው የመጣው። በጣም አሪፍ ቲም አለው ብዬ አስባለሁ እና ከተለያየ በጣም ዳይቨርሲፋይድ የሆነ ቲም አለው፣ ብዙ አይዲያ አለ። ስለዚህ በደንብ አሪፍ ነገር እየተሰራ ነው። እስካሁን ግሩፕ ስቴጁ ያው የብዙ አንዳንድ ጨዋታዎቹ አንፕሪዲክተብል መሆናቸው ምናምን ከተጫዋቾቹ ብቃት ጋር ብቻ ሳይሆን ቀድሞ የሚሰራው ሚዲያ ላይ የሚደረገው ካምፔን እነሱም ሲያዩት በቃ ሞቲቬትድ የመሆን ነገር ሁሉም ቲም እና ራሳቸውን ለማሳየት የበለጠ የሚመጡበት ወይ ነው። እስካሁን የነበረው አሪፍ ነው። ቀጣይ ኳርተር ፋይናሉ እና ኖክአውቱ ስቴጅ ጠቅላላ ሰከንድ ሴሚስተር ነው። ኳርተር ፋይናል፣ ሴሚ ፋይናል እና ፋይናል እነሱ በጣም ከግሩፕ ስቴጁ በተሻለ መልኩ የተሻለ ዝግጅት አሁን ፖድካስቱም ተጀምሯል። እያንዳንዱ ጨዋታ ትንታኔ እየተሰጠበት ብዙ የሚዲያ ከቨሬጅ እያገኘ ሌሎችም ነገሮች ብዙ ጨምረን ከግሩፕ ስቴጁ ደግሞ ከፍ ያለ ተመሳሳይ ነገር ላለመድገም ማለት ነው እንደዛ ይሆናል። ባስኬትቦል ቶርናመንት ተጀምሮ ነበር ከሪም ጋር በተገናኙና በተወሰኑ ኢሹዎች ምክንያት ተቋርጧል። ሰከንድ ሴሚስተር ላይ እሱም ፊክስ ተደርጎ ባስኬትቦል ቶርናመንቱም ይቀጥላል። ከዛም በላይ የሴቶች ቶርናመንት አለ። የሴቶች ቶርናመንት በአዲስ መልኩ ከአምናው ደግሞ ሰፋ ያለ ጊዜ ተሰጥቶት የሴቶች ቶርናመንት ይቀጥላል። ስፖርት ክለብ ደግሞ እስካሁን ያለው ያው የወንዶች ቶርናመንት ነው። ያው እሱ ስላላለቀ ነው። እሱ ሲያልቅ ደግሞ የሴቶች ቶርናመንት ይጀምራል። የሴቶች ቶርናመንት እየተካሄደ ደግሞ የሴቶች ባስኬትቦል ቶርናመንት ይኖረናል። ቮሊቦል ቶርናመንት፣ ቼዝም አልቀረም እና ደግሞ እንደ ስፖርት ክለብ በዚህ ዓመት ትልቁ ጎላችን ሊሆን የሚችለው የትምህርት ቤቱን ቶርናመንት መስመር አስይዘነዋል እና ከመጠበቅነውም በላይ ግራጁዋሊ ከሳምንት ወደ ሳምንት እያሻሻልን መጥተናል።
አሁን በትምህርት ቤቱ ቶርናመንት ከጨረስን በኋላ ሌላ የትምህርት ቤት ቶርናመንት ለማዘጋጀት እንደ ስፖርት ክለብ አሳቢ እናመሰግናለን። ለዳዊት ደግሞ ያለኝ ጥያቄ ያው ፕሮጀክት ቲም ላይም አለህበት ዳኛም ነህና የበለጠ ከደጋፊው ጋር ብዙ ግንኙነት ይኖርሃል። ያው ወደ ሜዳም እንዳይገቡ መያዝም ሊሆን ይችላል። ስዳኝም ያው ካርድም ፋውልም ስትል ድምፁም ይሰማልና እስቲ የዚህ ዓመት ድጋፍ የተለየ ሆኖ አግኝተነዋል። ቱርናመንት ካለ ሜዳ ሁሉም አለ። ሜዳው ጥቅ እስከሚል ድረስ እስከሚሞላ ድረስ ከመጨረሻው ሁሉም ደጋፊ ይገኛል። ያው በሳምንት 3 ቀንም እንዲደረግ የተደረገበት ምክንያት እናውቀዋለን። እስቲ እንዳጠቃላይ የደጋፊውን ድባብ ቲፎዞን እስቲ ግለጸው በቃ በራስ ቃላት። በዚህ ዓመት ያው ከቶርናመንቱም ኢንቴንሲቲ ከመጨመር ሁሉም ጨዋታ በጣም ምርጥ ጨዋታ ስለነበረ የደጋፊም ድጋፍና ጨዋታም በዛው ልክ የጨመረ ይመስለኛል። አምናም ብዙ ደጋፊዎችን አሁን ናይን የነበሩት አምናውን ቴን ገብተው አይተናቸዋል። ቴንቢ ሲያሸንፍም ቴንሲ ሲያሸንፍም ምን ያህል ደጋፊዎች ሜዳውን እንኳን ሲወሩት እንደነበረ የ12ሲ ሴቶች እንኳን አምና 4 ሴቶች ነበር የነበሩት አሁን በደንብ ግር ብለው እየደገፋቸው አይተናል። የ12ም በቃ የሁሉም የ11ቢም እንደዛው የሁሉም ቲም ድጋፍ በጣም ጨምሯል። ለሌላም ክላስም እየደገፉ እየቋጠሩ በጣም አሪፍ የሆነ ድጋፍን አሳይተውናል እና ከደጋፊው ድጋፍ በጣም ደስ የሚል አንዳንዴ ለዳኛ ያስጨንቃል። ያው ዳኛ ሆኜ ስዳኝ አንዳንድ ቲሞች ደጋፊዎቻቸው መጥተው ከጨዋታ በኋላ እያናገሩኝ ለምን እንደዚህ ያረከው ምናምን እያሉ ይጠይቃሉ። አልፈርድባቸውም። የኔም ደጋፊ ብሆን የደረገው ዲሲሽን ለምን እንደሆነ አላውቅም። ባያስ ነው ሆኖ ለራሴ ቲም ብቻ እንዲሆን ነው የምፈልገው። ስለዚህ እንደዛ ሆኖ ግን ኦቨርኦል ድጋፍ በጣም አውትስታንዲንግ ሆኗል። በዚህ ዓመት በተለይ ከነበሩት ካየናቸው ቶርናመንቶች ከዚህ በፊት የዚህኛው ቶርናመንት ድጋፍ በጣም ይለያል። እንግዲህ ስለ ዳኝነት ከተነሳ ብዙ ደጋፊዎች ዘንድም ብዙ ጥያቄው መነሳቱ የማይቀር ነውና እንግዲህ እስካሁን የነበረውን የዳኝነት ሁኔታ እንዴት ታየዋለህ? እውነቱን ለመናገር ይህ በጣም ለመመለስ ስፈልገው የነበረው ጥያቄ ነው። አምና ካያችሁ ጨዋታ የሚዳኙት ኳስ የማይጫወቱ ሰዎች ነበር። ፌር እንዲሆን ተብሎ ቶርናመንት ውስጥ የማይሳተፉ ተጫዋቾች ነበር የሚዳኙት። አሁን ግን የአምናው ሲታይ ትንሽ ኮምፕሌንቶች ነበሩ ምናምን እና ኳስ የሚያውቁ ግን የሚጫወቱም ቢሆኑ ፌር የሆኑ በዛ ግሬድ ላይ አሁን 10ና 11 ከተጫወተ 12 9ና 10 ከተጫወተ 11 12 እንደዛ ነው የተደረገው እና በእንደዛ መልኩ እንዲዳኝ ተደርጓል እና ፌርም እንዲሆን ለብቻው ሩልስ ኤንድ ሬፈሪ ኮሚቴ ተብሎ ለብቻው ፕሮጀክት ቲም ላይ ራሱን የቻለ ዲፓርትመንት አለው እና በዛ መሰረት ፌር በሆነ መንገድ ዳኞች እየተመረጡ ይገኛሉና ግን እኛ ፌር ነው ብለን ባሰብነው መልኩ አይደለም ያገኘነው ፊድባክ። በተለይ በጣም የኢንተርቪዎች ላይ እንደምታስታውሱት ሁሉም ቲም ከተሸነፈ በኋላ ሄዶ ዳኛ ላይ ነው ኮምፕሌን የሚያደርገው እና እኔ ትክክል ነው ብዬ አላስብም። ምክንያቱም በተለይ 9ኛ ክፍሎች ሌሎችም ሁሉም የተሸነፈ ቲም ኢንተርቪው የሚሄደው ስለ ዳኝነትን ለመውቀስ ነው እና የተወሰኑ ስህተቶች ሊኖሩ ይችላሉ። እንደውም ቫርም አለ። በአሁኑ ከቫርም ጨዋታውን ሙሉ ስለሚቀረጽ ሃይላይትም ስለምንሰራ ለዛም ያን ቫርም ተጠቅመው ነው ዳኞች የሚወስኑት። ከዛ በኋላ ሽንፈትን ካለመቀበል እና ሽንፈቱን መቀበል ስላልፈለጉ ራሳቸውን በቃ ፕሮቴክት የሚያደርጉበት ዲፌንስ ሜካኒዝም ነው ዳኝነት ላይ ኮምፕሌን ማድረግ ማለት። ዳኛ ላይ ኮምፕሌን ማድረግ አይቻልም እያልኩ አይደለም፣ ቅሬታ ሊኖር ይችላል። ግን ከልክ ያለፈ ሽንፈቱ በሙሉ ዳኛው ላይ መሰረት ያደረገ እንደሆነ የማድረግ ሁኔታ ትክክል አይደለም። አሁን እንደ 11ቢ ብዙ መጥፎ ጨዋታዎች ተጫውተናል፣ ግን ምንም ዳኝነት ላይ ችግር ሳይኖር ቀርቶ አይደለም። ብዙ ኢንተርቪው ላይ ያላወራ ነው ችግር አለ፣ ግን ኮምፕሮማይዝ ማድረግ ያስፈልጋል እና ቲሞች ሲሸነፉ ዳኛ ላይ ኮምፕሌን ከማድረግ ራሳቸውን አይተው አጠናክረው ቢመጡ እንጂ ዳኝነት በተቻለ መጠን ፌር ለማድረግ እየሞከርን ነው። ስለዚህ ጥሩ ቆይታ ጥሩ ማብራሪያ አይተናልና እስቲ ከቶርናመንት ደግሞ ወጣ ብለን አሁን አንዳንድ ጥያቄዎችን ልጠይቃችሁ። አጭር ጥያቄዎች፣ አጫጭር መልስ ነው። እስቲ በራሳችሁ ያው ኳስ እንደምትጫወቱት መጠን ራሳችሁን ወክላችሁ የምትወዱት ቦታ ለመጫወት የትኛው ነው በእግር ኳስ ሜዳ ላይ? እኔ የምወደው ቦታ ለመጫወት ብዙ ቦታ እጫወታለሁ ካያችሁኝ፣ ሲዲኤምም ካምም ስትራይከርም። ግን የምወደው ቦታ ቦዝ ትንሽ ተመልሶ ለመከላከልም ደግሞ ሄዶ ለማጥቃትም ፓስ ሹት ምናምን ለማድረግም ደስ የሚለኝ ቦታ አታኪ ሚድፊልደር ነው። እኔም ተመሳሳይ ሀሳብ ነው ያለኝ። ሞር ድሮ ዲፌንሲቭ እጫወት ነበር፣ አሁን ሞር ወደ አታክ ነው እየሄድኩ ያለሁት። እኔም አታኪንግ ሚድፊልድ።
የምትወዱት የስፖርት ክለብ? ሁለተኛ ጥያቄ። ምንም ጥያቄ የለውም። ግሬተስት ማንቸስተር ዩናይትድ። እኔም እንደዛው ነው ሀሳቤ። ቤስት ቲም ኢን ኢንግላንድ ማንቸስተር ዩናይትድ። ሶስተኛ ጥያቄያችን ደግሞ ያው አሁን የማንቸስተር ዩናይትድ ሁኔታ እናውቀዋለን እና ብዙ ማብራሪያ አልፈልግም። እስቲ የዩናይትድ ሁኔታ ባጭሩ ግለጹ ብትባሉ እንዴት ትገልጹታላችሁ? ከአሞሪም ጋር ተያያዘ የማንቸስተር ዩናይትድ የአሁኑ ሁኔታ እኔ ፈርጉሰን ከወጣ በኋላ የተቀየረ አይመስለኝም። ፈርጉሰን ከወጣ በኋላ ደስ ይሁን በቃ በኦነርሺፕም ችግር አለ። ዝም ብሎ ማኔጀር መቀየርም ምንም ትርጉም የለውም። ስለዚህ ኦቨርኦል የምለው ፈርጉሰን ከወጣ በኋላ ማንቸስተር ተበላሽቷል እና አሁንም አዲስ ነገር አይደለም ለኔ አሞሪም መውጣቱ። ብዙ ሰው ሊናደርበት ይችላል፣ ግን ሞሪኒዮም ሲወጣ ሶሻየርም ራግኒክም ሲወጣ እንደዚህ ያየነው ነገር ነው። ስለዚህ አሁንም ማንቸስተር ዩናይትድ በጨለማ ጊዜ ውስጥ ነው ያለው። እኔም ተመሳሳይ ሀሳብ ነው ያለኝ። ማንቸስተር ዩናይትድ ጥሩ አይደለም። ከፈርጉሰን በኋላ 10 ዓመት በላይ ያለፈው ፕሪሚየር ሊግ ከበላ እና የማንቸስተር ዩናይትድ ሁኔታ ያልተሳካ ዝውውር ነው። ዝውውሮች የተሳኩ አይደሉም። ትልቅ ወጪ ወጥቶባቸው ነው። አሰልጣኞችን በጣም ቶሎ ቶሎ ይቀያየራሉ እና በደጋፊዎች እኛ እንደምንጠብቀው ቶሎ ዋንጫ የሚመጣ አይመስለኝም። እስጎነቴ ከዋይል 5 ዓመት ሚኒመም 10 ዓመት ሊወስድ ይችላል የቀደመው ዩናይትድ ለመመለስ። ግን የቀደመው ዩናይትድ ግን ይመለሳል። ምክንያቱም በዩናይትድ ደረጃ ያለ ቲም ትልቅ ታሪክ ያለው ቡድን ነው። ስለዚህ መመለሱ አይቀርም፣ ግን ትንሽ ታይም የሚወስድ ይመስለኛል። ግን ግሬተስት ዩናይትድ ይመለሳል። የመጨረሻ ጥያቄ አሁን ያለው የዩናይትድ ስብስብ የዝውውር ስትራቴጂ እናውቀዋለን። ከባድ ጥያቄ። ከዩናይትድ አንድ ተጫዋች አባሩ ብትባሉ ማንን ታባርራላችሁ? ከዩናይትድ አንድ ተጫዋች አባር ባል እውነት ለመናገር አስቀር ብትለኝ ነበር የሚሻለው፣ ግን ምክንያቱም አብዛኛው ተጫዋች ለማንቸስተር ዩናይትድ ተጫዋቾቹ ሳይችሉ ሳይቀር ሳይሆን ለማንቸስተር ዩናይትድ የሚመጥን አይነት ተጫዋቾች ብዙ የሉም። ግን አንድ ተጫዋች ግን አባር ካልከኝ የመጀመሪያ ጎሉን አግብቶ ነበር ሰሞኑን። ግን ፓትሪክ ዶርጉ ያሳየው ፐርፎርማንስ ለዩናይትድ የሚመጥን አይነት አይደለም። በዘንድሮ አቋሙ በጣም የወረደ ተጫዋች ነው። አምና አሪፍ ነበር፣ ያጉዳሉት። ስለዚህ ያው ለዛሬ የነበረን ቆይታ ይህን ይመስላል። ጥሩ ማብራሪያ፣ ለጥያቄዎቻችን ደግሞ ጥሩ መልስ ሰጥታችሁናል። በጣም እናመሰግናለን። በዛሬ ቆይታ ዛሬ አብራራችሁ የቆየ ነው ያው ተጋባዥ እንግዶች የነበሩት የስፖርት ክለብ ፕሬዝዳንት ሳሙኤል፣ ከዛ ፕሮጀክት ቲም ዳኛ፣ ብዙ ነገር ሆኖ በስፖርት ክለብ እያገለገለ ያለው አንዱ አባላችን ደግሞ ዳዊት፣ እንዲሁም አቤኔዘር እና እኔ ፈይሰል ፕሮግራሙ በመብራት አብረናችሁ ቆይተናል። ቀጣይ እስከምንገናኝ እናመሰግናለን።